ዛሬ ኢትዮጵያና አዲስ አበባና ሞቃዲሾ ተባብረው የጋራ ወታደራዊ እርምጃ መውሰድ ጀምረዋል። ከፍጥጫ ወጥተው በጋራ ተስማምተው ወታደራዊ እርምጃ መውሰድ ጀምረዋል። ለግብጽ ሞት ነው፣ ለኢሳያስ የሞት ነው፣ ለሞቃዲሾ የህልውና ጉዳይ ነው። ከኢትዮጵያ ጋር መስራት የህልውና ጉዳይ ነው። የሶማሊያ መከላከያ ሚኒስትር በአደባባይ ወጥቶ ኢትዮጵያ የአየር ኃይሏን በመጠቀም በአልሻባብ ምሽግ ላይ የሚሳኤል ጥቃት የፈጸመችው ከሶማሊያ ፌዴራል መንግስት ጋር በመተባበር ነው። የተፈጸመው ጥቃት በሶማሊያ መንግስት ዕውቅና የተሰጠው ነው። ይህም የአንካራውን ስምምነት አንዱ የተግባር መገለጫ ነው። የአንካራው ስምምነት በአልሻባብ ላይ ለሚወሰድ የጋራ ጥረቶች ማዕቀፍ የሰጠ እና የጋራ ትብብርን የጨመረ ነው። በጣም ነው ደስ የሚለው። እውነት ለመናገር ትላንትና ከኢትዮጵያውያን አካባቢ የነበሩ የአማራ ብሔርተኛ፣ የኦሮሞ ብሔርተኛ ጽንፈኞች የነበሩ ከሶማሌ ጋር ነን ከሞቃዲሾ ጋር ነን ያሉ የት ጥፍራቸው እንደሚገቡ አላውቅም። የት ጥፍራችሁ እንደምትገቡ ማፈሪያዎች፣ ዝቃጭ ማፈሪያዎች።